አሰላሙ አለይኩም ወራህመቱላሂ ወበረካቱ። ግን ጋይስ የአረብ ሰርግ እንዴት ነው የሚያስጠላው? የምር ማታ ማታ ምን አስበው ነው? እኔ አሁን ሁሌ ማታ ማታ ሰርግ መሄድ በጣም ነው የሰለችኝ። መጋኛ ቢመታኝስ? እንዲህ ሬቻ አሮጊት ደግሞ እኮ የምትወጣ አሁን ሄዳ 1 ሰዓት ነው የሚመለሰው በዱባይ ማለት ነው። አስቡት አስቡት አስቡት። እኔ ሁሌ መጋኛ መታኝ አልመታኝ እያልኩ ነው ወደ ቤት ስገባ ይሄ ሁላ ማብራት ይጠፋል። እኔ ወደ ቤት ስመጣ ይሄ ሁላ ማብራት ጠፍቶ የስልኬን አብርቼ ነው አውዝ ቢላ እያልኩ ያ ረቢ ጠብቀኝ እያልኩ ነው ወደ ክፍል የምገባው። አይ የኢማራት ሰርግ ለምንድነው ቀን ቀን ግን የማይሆነው? እንደ ኢትዮጵያ እንደ ሌሎች ሀገርም ቀን ቀን ላይ ነው። ለምንድነው ግን ማታ ማታ? የምሬን እኮ ነው ማታ ማታ። ወይ ጉድ! ምን አስበው ነው? የምር በጣም የሚገርመኝ የአረቦች ሰርግ ሁሌ ማታ ማታ ነው። አንድ ቀን እኮ የሄድኩበት ሰርግ የለም። ይኸው እድሜ 7 ስንት ዓመት ሆነኝ እዚህ ሀገር አልናገርም ግን እኔ ሾፌር ከሆንኩ ጀምሮ አሁን እሱም እንደዛ ወደ እየገፋ ነው። አንድ ቀን ሰርግ ቀን ሄጄ አላውቅም። እኔ የአረብ ሰርግ ሁሌ ማታ ማታ። አቤት ደግሞ እኮ ወክ ለማድረግ አይመች። ውስጥ ቁጭ ስትሉ ደግሞ የሙዚቃው ጩኸት ወይ 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 ወይ። ያላገባችሁ ግን ተዘወጁ እሺ። ማለቴ ለእኔም ግን እየፈለጋችሁልኝ እወዳችኋለሁ። ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ። ደግሞ ዩቲዩቤን እስኪ አበረታቱኝ እንዴ። እኔ እኮ መጥፋቴ ብናፍቃችኋለሁ ብዬ ነበረ ግን እንደምታዩኝ ነኝ። እስካሁን ድረስ ሲንግል ነኝ። እናንተ የምትወዱት ካፕሎች ካልሆናችሁ ላይክ ሼር አናደርጋችሁም አላችሁ። እኛ የመዳም ቅሞች ታዲያ ማን ነው ሼር ሰብስክራይብ የሚያደርገን? ኧረ ተው ተው፣ ሴት ለሴት አትጨካክ። አልሙሂም ማለት ነው። ወላሂ ውጭ ላይ ነኝ አሁን። ቢስሚላ እንዴት እንደሚሞቅ ደግሞ እየወፈድኩ ነው እንዴ። ለማንኛውም ላይክ ሼር ሰብስክራይብ አድርጉኝ። በአዳዲስ ቪዲዮዎች መከሰት አለሁኝ። እነ መዳም እንግዲህ እየጠበቁኝ ነው።